ሰላም ሰላም የዩቲዩብ ቻናል ቤተሰቦቼ ሰላም እንዴት ናችሁ? ሁሉ ሰላም ነው እናንተ ጋር? እኔ ደህና ነኝ። እኔ ዛሬ የመጣሁት ሀሳብ የማቀርበው ማለት ነው እና ኢትዮጵያ ካገባሁኝ አንድ 9 ወር አይደለም በቃ 10 ወር ሆኖኛል እና በ10 ወር ውስጥ ስራዬን አሁን ካገባው ስራ ጀምሬያለሁ። ትንሽ 2 ወር ነው ምናምን ማለት ነው። ሌላውን በቃ አልገባውም ስራ ቁጭ ብዬ የሄድኩ አረብ ሀገር ሰርቼ 7 አመት ገደማ ምናምን አመት አረብ ሀገር ሰራውና ከዛ ሀገሬ ይበቃኛል ብሬን በቃ ስራችሁ ብሩ አይበቃ። እኔ በፊት በርግጥ 2 አመት በቃ እስከ 3 አመት ድረስ የሰራሁት ብሬ አንደኛ ለቤተሰብ የተወሰነ ምናምን በዛ ላይ እናንተ ነፍስ አታውቁም እዛም ተሰምትሩት አትጠናቀቁም። የ2 አመቱ ዝም ብሎ ጠፋ። የሆነ ምንዛሬውን ትንሽ ነበር እኔ ሲሄድ ዝም ብሎ በዛ ተብሎ ጠፋ ብሩ ማለት ነው። እና አልጠፋም ግን ተጠቅሜበታለሁ። ግን ብዙም አይደለም ትንሽ ነው ክፍያው የዛን ጊዜ ማለት ነው። እና ከዛ ደግሞ የ3 አመት የ4 አመት አንድ የ10 ወር ምናምን ሰዎቹ ቀሙኝ ብሬን ማለት ነው። አንድ ጊዜ በይሩት ነበርኩና በይሩት እያለሁ ሰዎቹ የምትልኪው ይቀመጥና ይዘሽ ትሄጃለሽ ምናምን ሲሉኝ ወይ ማብራት ጠፋ። ግን ስልኬን አውርቻለሁ ብዙም ማብራት ስለሌለው ማለት ነው ያለውበት እና ይዘሽ ትሄጃለሽ ብሩ ይቀመጥ እኛ ጋር ሲሉኝ እሺ ብዬ እነሱ ጋር 10 ወር ምናምን ብር አስቀምጥኩኝ። ከዛ ሳስቀምጥ እነሱ በዛን ሰዓት ዶላራቸው ጨመረ ምናምን በቃ ኮሮና ሰዓት ነበረ ምናምን በቃ ዶላራቸው 1 ብር ከ50 የነበረ ወደ 8 ብር 9 ብር ሆነና በዛን ሰዓት እነሱ ካዱኝ። በእኛ በብር ከ50 ነው የምናስብልሽ ምናምን ብለው በእነሱ ብር ሰጡኝ። ከዛ በእነሱ ብር ሲሰጡኝ በቃ ያው የ1 አመቱ በቃ እነሱ በሉኝ ማለት ይቻላል የለም ማለት ነው። ከዛ የ2 አመቷ ናት በቃ ባንክ ቤት ነበረች። ባንክ የኛም ከ25 ተነስቶ እስከ 100 ምናምን ሲሞላ ባንክ ቤት ነበረ። ከዛ ባንክ ቤት ስለሆነ ብሩ ጠፋ ቀነሰ ምንዛሬ ምናምን እንደሰራው አይቆጠርም። በቃ በአጠቃላይ የ4 አመቱ እንደሰራው አይቆጠርም ብሩ ማለት ነው። እና ከዛ በ6 አመቴ ወደ ኢትዮጵያ መጣሁ። እዛው ሰዎቹ ብሬን ቀሙኝ። እዛው ቤት ቀየርኩ። ሌላ ቤት ድጋሚ ከፍሉኝም ብዬ ሌላ ወጥቼ ሌላ ቤት እዛው ቀየርኩኝ ማለት ነው ከሰዎቹ እና ድጋሚ ከነዛ ሰዎች ቤት 2 አመት ምናምን እንደሰራው ኢትዮጵያ መጥቼ ቤት ሰራሁ። ቦታ ገዝቼ ቤት ሰራሁበት። ከዛ ተመልሼ ደግሞ መጥቼ 2 አመት ከምናምን ቦታውን ነበር የገዛሁት በፊተኛው ብር። 2 አመት መጥቼ ደግሞ ቦታውን እንትን ያልኩበትን ግማሹን ሰርቼ ነው የመጣሁት። ይቀረው ነበረ። ከዛ እየላኩ ደግሞ ቤቱ ተሰራ ማለት ነው። ከዛ እንደዛ ሲሰራ እኔ ትንሽ ብር ነበረችኝ። አንድ 300 ሺህ ብር 400 ሺህ ብር ነበረችኝ። እሷን ይዤ ወደ ሀገሬ መምጣት ሀገር ሰላም ነው ብዬ መጣሁኝ። ባለችኝ ብር ደግሞ አላረፍኩም። በር ምናምን ቤቴን ገጣጠምኩኝ። ምን አልኩኝ ብዙ እንደሰው አልተዝናናሁም ምንም አላልኩኝ። ያቺ ብር አለቀች። ስታልቅ አሁን ጭንቅ ጥበብ ሲለኝ አረብ ሀገር ልሄድ እያልኩ ነው። ምን ይሻላል ሂጄ ተመልሼ ትንሽ ሰርቼ እመጣለሁኝ ደግሜ እያልኩ ነው እንግዲህ እንደ እግዚአብሔር ፍቃድ እና በሌላ ቪዲዮ ተመልሼ እመጣለሁኝ። ቪዲዮን ሰብስክራይብ አድርጉልኝ። ተመልሼ